ቀጣዩ የትኩረት በአፍሪካ ዝግጅታችን ነው። አድማጮቻችን ላለፉት 10 ዓመታት በቀውስ ውስጥ የምትገኘው ሊቢያ ዘንድሮ በምርጫ አዲስ መንግስት ይኖራታል ተብሎ ታስቦ የነበረ ቢሆንም ለጊዜው ይህ ሳይሳካ ቀርቷል። ትናንት አርብ በአውሮፓውያኑ አቆጣጠር ዲሴምበር 24 ፕሬዝዳንታዊ ምርጫ እንዲካሄድ የሊቢያ የፖለቲካ ኃይሎች ተስማምተው የምርጫ ዝግጅት ሲያደርጉ ከቆዩ በኋላ ነበር ባለፈው ሮብ ምርጫው መቅረቱ የተገለጸው። ምርጫው ለምን ሊካሄድ እንዳልቻለና የሊቢያ ወደፊት ዕጣ ፈንታ እንዴትነት የዛሬው ዝግጅት ትኩረት ይሆናል። በተጨማሪም በአፍሪካ አዲሱን የኮሮና ተዋሲ ወይም ኦሚክሮን ስርጭትና ሊወሰዱ ስለሚገባቸው የመከላከያ እርምጃዎችን ፕሮግራሙ ይዳስሳል። ለዝግጅቱ ገበያው ንጉሴ። ትኩረት በአፍሪካ እንደ አውሮፓ አቆጣጠር በ2011 ዓ.ም በአረቡ ዓለም በተቀሰቀሰው የአረብ አብዮት መንግስቷ ፈርሶ ሰላሟ ደፍርሶ በጦርነት ስትታመስ የቆየችው ሊቢያ ዘንድሮ በምርጫ ቋሚ መንግስት ይኖራታል፣ ሰላሟም ይመለሳል ተብሎ ሲጠበቅ ይህም ሳይሆን የቀረ መሆኑ ተገልጿል። ትናንት አርብ ሊደረግ ቀን ተቆርጦለት የነበረው ፕሬዝዳንታዊ ምርጫ እንደማይካሄድ የተገለጸው ግን ከ3 ቀን በፊት ባለፈው ሮብ ነበር። የ2011 የአረቡ አብዮት በሊቢያ እስከተከሰተበት ጊዜ ድረስ ሊቢያ ምንም እንኳን ለዓመታት በኮሎኔል ጋዳፊ አምባገነን አስተዳደር ስር የነበረች ቢሆንም ኢኮኖሚዋ ግን ከሌሎቹ የአፍሪካ ሀገሮች የተሻለ፣ ሰላሟ የተጠበቀ፣ አንድነቷና ሉዓላዊነቷ የተከበረ፣ በአካባቢውና በአፍሪካ ፖለቲካም ሁነኛ ቦታ የነበራት ሀገር ነበረች። በአረቡ ዓለም በነበሩና ባሉ አምባገነን መሪዎች የተነሳው ተቃውሞና የለውጥ ጥያቄ ሊቢያ ሲደርስ ግን የምዕራብ መንግስታት በተለይም አሜሪካ፣ ብሪታንያና ፈረንሳይ ተቻኩለው ጣልቃ በመግባትና በአየር ድብደባ ጭምር ኮሎኔሉን አስወገዷቸው። ከዚያን ጊዜ ወዲህ ሊቢያ እንደ ሀገር ሊቢያውያንም እንደ ህዝብ ሳይኖሩ ነው እዚህ ድረስ የዘለቁት ማለት ይቻላል። ዴሞክራሲና ለውጥ ሽቶ የተነሳው የሊቢያ ህዝብ አገሩንም መሪውንም አጥቶ ለስደትና እንግልት ተዳርጓል። ከባለቤቶቿ የተነጠቀችው በነዳጅ ዘይት የበለጸገችው ሊቢያም ዛሬ የልዩ ልዩ በተለያዩ የውጭ ኃይላት የሚታገዙ የጦር አበጋዞችና አንጃዎች የሚናኙባት፣ ህገወጥ ድርጊት የሚፈጸምባትና የሚፋለሙባት ሆናለች። የሊቢያ መንግስት አልባ መሆንና የወንጀለኞች መናኸሪያ መሆን ከቅርብ ርቀት ላይ ለሚገኙት የአውሮፓ ሀገሮች ስጋትም ሆኖ ቆይቷል። ሆኖም ግን የአገሪቱን የወደፊት ዕጣ ፈንታ በሚመለከት የአውሮፓ አባል ሀገራትም ቢሆኑ የሚጓዙት ኢኮኖሚያዊና ፖለቲካዊ ጥቅሞቻቸውን እያሰሉና እያስቀደሙ በመሆኑ ለሊቢያ ሰላምና አገራዊ አንድነት ቀጣይነት ከልባቸው የሚሰሩ መሆኑን አንዳንዶች መጠራጠር ብቻ ሳይሆን የችግሩ አካልም ናቸው በማለት ይከሷቸዋል። እንደ አውሮፓ አቆጣጠር በ2015 ዓ.ም ግን በመንግስታቱ ድርጅት እውቅና የተሰጠው የአንድነት መንግስት ትሪፖሊ ላይ የተቋቋመ ቢሆንም በምስራቁ የአገሪቱ ክፍል ደግሞ በጀነራል ሀፍታር የሚመራ ሌላ መንግስት ተቋቁሞ እስከ 2020 ድረስ ሁለቱ ደም አፋሳሽ ጦርነት ሲያካሂዱ ቆይተዋል። የምዕራብ መንግስታት ከሁለቱ ሊቢያውያን ተፈላሚዎች ጀርባ ነበሩ፣ አሁንም አሉ የሚሉ የፖለቲካ ተንታኞች ይህም እነዚህ መንግስታት የሊቢያን ችግር ከመፍጠር ጀምሮ በማባባስም ጭምር የተጫወቱትን ሚና የሚያረጋግጥ ነው ባይ ናቸው። ከ2020 ጥር ወር በኋላ በርሊን ላይ በመንግስታቱ ድርጅት አስተባባሪነት ባለድርሻ አካላትና በሊቢያ ጉዳይ በቀጥታም ይሁን በተዘዋዋሪ የገቡ ሀገሮች በተደጋጋሚ በመሰብሰብ ሁለቱን ተፎካካሪ መንግስታት በማቀራረብ ቅቡልነት ያለው መንግስት በምርጫ በማቋቋም የሊቢያ ፖለቲካ ሂደት የሚሳካበትን መርሃ ግብር ቀይሰው ነበር። በመርሃ ግብሩ መሰረት ትናንት ነበር ለመጀመሪያ ጊዜ ፕሬዝዳንታዊ ምርጫና የፓርላማ ምርጫዎች እንዲካሄዱ ተወስኖ የነበረው። ሆኖም ግን ከ3 ቀናት በፊት ምርጫው የማይደረግ መሆኑ ሲታወቅ ብዙዎችን በሊቢያ ጉዳይ ተስፋ እንዲቆርጡ አድርጓቸዋል። ትናንት ሊካሄድ የነበረው ምርጫ በሌላ 1 ወር ተላልፏል ይባል እንጂ በሚቀጥለው ወርም የሚካሄድ ስለመሆኑ ማንም እርግጠኛ እንዳልሆነ ነው የሚነገረው። አገሪቱን አንድ በማድረግ ቅቡልነት ያለው መንግስት ይፈጥራል የተባለው ምርጫ ሊካሄድ ያልቻለባቸው ምክንያቶች በርካታ ናቸው። አንደኛው ምክንያት የፖለቲካ ኃይሎቹና ተወዳዳሪዎቹ በምርጫው ህግ ላይ ሊስማሙ ባለመቻላቸው ሲሆን፣ ሁለተኛው በምርጫ ተወዳዳሪዎች መስፈርት ላይ ልዩነት በመኖሩ ነው። ለፕሬዝዳንትነት ከቀረቡት ተወዳዳሪዎች መካከል ጀነራል ካሊፋ ሀፍታርና የኮሎኔል ጋዳፊ ልጅ ሳይፍ አልእስላም ጋዳፊ እንዲሁም የአንድነት መንግስቱ ጠቅላይ ሚኒስትር ሚስተር አብዱል ሐሚድ ይገኙባቸዋል። ጀነራል ሀፍታርና ሳይፍ አልጋዳፊ በሄግ ጦር ፍርድ ቤት ክስ እንደተመሰረተባቸው የሚነገር ሲሆን ጠቅላይ ሚኒስትር አብዱል ሐሚድ ደግሞ ለፕሬዝዳንትነት አልወዳደርም ካሉ በኋላ ለውድድር በመቅረባቸው አስቸጋሪ ሁኔታ እንደተፈጠረ ነው የሚታወቀው። ከዚህም በቀር ተወዳዳሪዎቹ የራሳቸው የታጠቁ ሚሊሻዎች ያሏቸው በመሆኑ መራጮች ያለምንም ስጋት መምረጥ መቻላቸው አጠራጣሪ ነው የሚባለው። እነዚህና ሌሎች በርካታ ምርጫውን ተአማኒ ለማድረግ የሚያስችሉ ሁኔታዎች ባለመሟላታቸው ምርጫው እንደቀረ ወይም እንደተላለፈ ነው የተገለጸው።
በመንግስታቱ ድርጅት የሊቢያ ጉዳይ ኤክስፐርቶች ቡድን አባል የነበሩት ወይዘሮ አማንዳ ካድሌክ ምርጫው የተላለፈበትን ምክንያት በጥቅሉ ምርጫ ለማድረግ የሚያስችሉ ሁኔታዎች ባለመሟላታቸው ነው በማለት ይገልጹታል። ሳዲቅ ኢንስቲትዩት የተባለ ተቋም ዳይሬክተር የሆኑና የሊቢያን ፖለቲካ የሚከታተሉ ሚስተር አናሲል ጎርናቲ እንደሚሉት ግን ለምርጫው መስተጓጎል ከሀገር በቀል ተዋንያኑ አልፎ የውጭ እጆችም ሊኖሩበት ይችላሉ። ሊቢያ የዓለም የመፎካከሪያ ሜዳ ሆናለች። ስለዚህ ውሳኔው ከሀገሬው የፖለቲካ ቡድኖች የመጣ ነው ቢባልም ከውሳኔው ጀርባ እነዚህ የውጭ ኃይሎች ያሉበት መሆኑ የሚታወቅ ነው በማለት የሊቢያ ሁኔታ እየተወሰነ ያለው በአገሬው ሕዝብና ልሂቃን ብቻ ሳይሆን በሌሎች የራሳቸው ጥቅም ባላቸው ክፍሎች ጭምር መሆኑን ገልጸዋል። ይህ ብዙ ተስፋ ተጥሎበት የነበረው የሊቢያ ምርጫ ተላለፈ መባሉ ብቻ ሳይሆን መቼ ሊደረግ እንደሚችል አለመታወቁ የሊቢያ ችግር የሚቃለልበት ጊዜ ገና ሩቅ መሆኑን የሚያመላክት ነው እየተባለ ነው። ምርጫ ካልተደረገ የስልጣን ዘመኑ ያበቃውን የአንድነት መንግስት ማን ነው የሚተካው የሚለው ከአሁኑ የውዝግብ መንስኤ ሆኗል። የተለያዩ ሚሊሻዎችና ታጣቂዎች በየአካባቢዎቻቸው መንገዶችን በመዝጋት ይዞታዎቻቸውን እያጠናከሩ ነውም ተብሏል። በዚህ መሃል የሀገሪቱ ምስራቃዊ ክፍል እንደገና የራሱን መንግስት እንዳይመሰረት ስጋት አለ እየተባለ ነው። በመሆኑም ከ10 ዓመት በኋላም ሊቢያ እንደ አገር ለመቆም አልቻለችም። የሊቢያ ሁኔታ አገር አንዴ ከፈረሰና ህዝብም ከተበተነ በኋላ ዳግም መገንባቱ ምን ያህል አስቸጋሪ እንደሆነ የሚያሳይ ነው እየተባለ ነው። በደቡብ አፍሪካ ተገኘ የተባለው አዲሱ የኮቪድ ተዋሲ ኦሚክሮን ዛሬ በዓለም ዙሪያ እንደተሰራጨ የሚታወቅ ሲሆን በተለይ በብሪታንያና አውሮፓ በፍጥነትና በብዛት እየተዛመተ ነው። በዚህም ምክንያት አገሮች በርካታ ስርጭቱን ለመከላከል የሚያስችሉ እርምጃዎች እየወሰዱና ክትባቱንም በከፍተኛ ደረጃ እያስፋፉ ነው። ተዋሲው በአፍሪካም እንደተስፋፋ ነው የሚታወቀው። እስካሁን በደቡብ አፍሪካ፣ ቦትስዋና፣ ናይጄሪያ፣ ሩዋንዳና ኬንያ ተዋሲው እንደተገኘ የተገለጸ ሲሆን በሌሎችም በርካታ ሀገሮች ሳይሰራጭ እንደማይቀር ነው የሚታመነው። ስለዚህ አዲሱ ልውጥ የኮቪድ ዝርያ እስካሁን በእርግጠኝነት የሚታወቀው የመዛመት ፍጥነቱ ከሌሎቹ የኮቪድ ተዋሲ ዝርያዎች ከ2 እና 3 እጥፍ በላይ መሆኑ ነው። እንደ ብሪታንያ ባሉ ሀገሮች በቀን እስከ 100,000 ሰዎች በተዋሲው የተያዙ ነው መባሉ የተዋሲውን የመዛመት ፍጥነት የሚያሳይ ነው። በሌላ በኩል ግን በዚህ ተዋሲ ምክንያት በኮቪድ የሚታመሙ በሽተኞች ሌሎቹ የተዋሲ ዝርያዎች ከሚፈጥሩት ህመም ያነሰ መሆኑን ያሳዩ የምርምር ግኝቶች ያሉ ሲሆን ይህ ግን ሰዎችን እንዳያዘናጋ መጠንቀቅ ያስፈልጋል እየተባለ ነው። ተዋሲው የሚያስከትለው በሽታ ቀለል ያለና ብዙም የማያስተኛ ሊሆን ቢችልም እንኳ የስርጭቱ ፍጥነት የታማሚዎችን ቁጥር በእጅጉ ሊጨምርና ለሕክምና ተቋማት ጫና ሊፈጥር ይችላል በማለት ሰዎች በምንም አይነት ተዋሲውን ለመከላከል የሚያደርጓቸውን ጥንቃቄዎች ማስተጓጎል እንደማይኖርባቸው ነው ባለሙያዎች የሚመክሩት። የአፍሪካ የበሽታዎች መከላከያ ድርጅት ዳይሬክተር ዶክተር ጆን ኒኬንጋሶንግ ሰው ይህ ተዋሲ የጠና በሽታ አያመጣም በሚለው አስተሳሰብ መዘናጋት እንደሌለበት ነው የሚያሳስቡት። ተዋሲው በፍጥነት የተሰራጨ ከሚይዛቸው ሰዎች ብዛት አንጻር የሕክምና አገልግሎት ለመስጠት አስቸጋሪ ሊሆን ስለሚችል ሰዎች ጥንቃቄ በማድረግ ሊደርስ የሚችለውን ወረርሽኝና በሕክምና ተቋሞች ላይም ሊፈጠር የሚችለውን ጫና ማስቀረት ይኖርባቸዋል በማለት ጥሪ አስተላልፈዋል። ከዚህም በቀር ዛሬ በአውሮፓ ያለውን የተዋሲውን ስርጭት በመመልከት በአፍሪካ ያልተስፋፋ ወይም ሊስፋፋ የማይችል አድርገው የሚገምቱ ሰዎች እንዳይሳሳቱ በማሳሰብም ከመስከረም ወር ጀምሮ ያለው የኮቪድ በሽተኞች ብዛት ይህን አያሳይም በማለት አራተኛው ማዕበል በአፍሪካም ሊከሰት እንደሚችል ያላቸውን ስጋት በመግለጽ የሚከተሉትን የጥንቃቄ እርምጃዎች ሰዎች እንዲወስዱ ያሳስባሉ። Be complacent on the public health measures. I mean, the mask that we wear it consistently. If you wear them properly, we protect against all variants. That is good. አንደኛ የአፍና አፍንጫ ጭንብል ወይም ማስክ መልበስን ችላ አትበሉ። ጭንብል በደንብ ከተለበሰ ሁሉንም አይነት የኮቪድ ዝርያዎች መከላከል ይችላል። ሁለተኛ ለእረፍት የምትሄዱበትን ፕሮግራም አስተላልፉት። ትልልቅ ስብሰባዎችንም እለፏቸው። መሄድ ካለባችሁም ውጭ እንጂ በአዳራሽ ውስጥ አለመሆናቸውን አረጋግጡ። በመጨረሻም መከተብን አትርሱ።
የተከተቡ ካልተከተቡ የተሻለ ጤነኞች ናቸውና በማለት ምክር ማስጠንቀቂያቸውን አስተላልፈዋል። የገናና የፈረንጆቹ አዲስ ዓመት ዝግጅቶችና ግብዣዎች ለአዲሶቹም ሆኑ ለሌሎቹ የኮቪድ ተዋሲ ዝርያዎች መተላለፊያዎች እንዳይሆኑ የበዓል ዝግጅቶችን ማስቀረት ወይም ደግሞ በጥንቃቄ የሚካሄዱ መሆናቸውን በማረጋገጥ መፈጸም እንደሚገባም ዶክተር ኒኬን ጋሶንግ አሳስበዋል።